የልጅነት ህይወቱ በፈተና የተሞላ ነበር። ዝቅተኛ ገቢ ካላቸው ቤተሰቦች የተገኘ ወታደር የመሆን ህልም የነበረው፣ ወላጆቹን በልጅነቱ ያጣ፣ ብዙ የልብ ስብራት ጊዜያትን ያሳለፈ፣ ነገር ግን ያን ሁሉ የህይወት ውጣ ውረድ አልፎ በስተመጨረሻም ዝነኛ የፊልም ተዋናይ ለመሆን የበቃ ሰው ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ በዛሬው ዝግጅቴ ላይ የታዋቂውና የምርጡ የፊልም ተዋናይ ሻሩክ ካን ያልተነገረውን አሳዛኝ የውጣ ውረድ ህይወቱን ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩት። አሁን በቀጥታ ወደ ዝግጅት ያለፍኩኝ። ይህ የፊልም ተዋናይ ሻሩክ ካን ከሊቅ እስከ ደቂቅ በሁሉም የፊልም ተመልካቾች ዘንድ የሚወደድ የህንድ የትወና ቁንጮ ሰው ነው። አማላይ መልክና ቁመና ያለው፣ የትወና ብቃቱ የተመሰከረለት፣ በአንድ ወቅትም በወርቃማው የ90ዎቹ ትውልድ በእኛም ሀገር ሳይቀር በብዙዎች ዘንድ የሚወደድ ተዋናይ ነበር። በርካቶች የሚያውቁት ምርጥ ተዋናይ ሆኖ ሳለ ቢሆንም ዓለም ሳታውቀው ግን ይህ ሰው ብዙ ፈተናና ብዙ እንቅልፍ አልባ ሌሊቶችን አሳልፏል። ሁሉን ነገር ያጣው ይህ ሰው እንዴት ስኬታማ ሊሆን ቻለ? ሻሩክ ካን ይህች ምድር የተቀላቀለው እንደ አውሮፓውያን አቆጣጠር በህዳር 2 1965 ነበር። በኒው ዴልሂ ከዝቅተኛ ቤት የተገኘው ሻሩክ አባቱ ሜርታጅ መሐሙድ ካን የነጻነት ታጋይ ሲሆን እናቱ ላቲፍ ፋቲማ ደግሞ ጠንካራና የተማረች ሴት ነበረች። ነገር ግን ህይወታቸው የሀብታም ኑሯቸውም የተንደላቀቀ አልነበረም። ቀለል ያለ ህይወትን ከሚመሩ የአካባቢው ቤተሰቦች መካከል አንዱ የሻሩክ ካን ቤተሰብ ነው። ትንሹ ሻሩክ ሳቂታና ፍልቅልቅ፣ መዝናናት የሚወድና ከሌሎች ጋር በፉክክር በልጦ ማሸነፍ የሚፈልግ ልጅ ነበር። በትምህርት ቤት ውስጥ ትንሹ ሻሩክ ተማሪ ብቻም አልነበረም። በክወና ስራዎችም ላይ ጎበዝና ንቁ ተሳታፊ በመሆኑ ይታወቃል። ሻሩክ በልጅነቱ በተለያዩ የስፖርት አይነቶች ላይ ይሳተፍ ነበር። በተለይም ደግሞ ለእግር ኳስና ለገና ጨዋታ ልዩ ፍቅር ነበረው። ከዚህም በተጨማሪ አንድ ቀን ጀግና ወታደር እሆናለሁ ብሎ ይመኝ ነበር። ህይወት ግን ትንሹን ሻሩክ ወዳልታሰበ የህይወት አቅጣጫ መራችው። ታዲያ በልጅነቱ ወታደር እሆናለሁ ብሎ ትልቅ ህልም የነበረው ትንሹ ልጅ ገና በ15 ዓመቱ አንድ አሳዛኝ ክስተት ገጠመው። የነጻነት ታጋይ አክቲቪስት ወላጅ አባቱ ሜርታጅ መሐሙድ ካን በ1991 ሻሩክ የ15 ዓመት ታዳጊ ሳለ በካንሰር ህመም ምክንያት ህይወቱ አለፈ። ይህ ዜና ለትንሹ ሻሩክ ከህይወቱ አስከፊ ጊዜያት መካከል አንዱ ሆነ። አባቱ ባረፈ ጊዜ የልብ ስብራቱን ያከመችለት ወላጅ እናቱ ነበረች። ለእርሱ ትልቅ ፍቅር እንደነበራት የሚናገረው ሻሩክ በአንድ ቃለ መጠይቅ ላይ እንደገለጸው እናቴ የተለየው ሰው እንደሆንኩ ታስብ ነበር ሲል የሰጠው አስተያየት እናቱ ለእርሱ ያላትን የተለየ ፍቅር ቁልጭ አድርጎ ያሳየ ነው። ጊዜያት ነጎዱ። ሻሩክ በአንዳንድ የስክሪን ስራዎች ላይ ብቅ ማለት በጀመረበት የመጀመሪያዎቹ ዓመታት ይህ ህንዳዊ ሌላ ፈተናን ለመጋፈጥ ተገደደ። ሲደክም የምታበረታው አይዞህ በርታ ጠንክር እያለች ድጋፍ የሆነችው ወላጅ እናቱ እንደ አውሮፓውያን አቆጣጠር በ1991 ከዚህ ዓለም በሞት ተለየች። አባቱን በሞት ከተነጠቀ በኋላ ስታጽናነው የነበረችው እናቱ ያ ብዙ የደከመችለት ልጇ ስኬቱን በደስታ ሳታጣጥም እርሷም የምድር ቆይታዋን ጨርሳ የባለቤቷን መንገድ ተከተለች። ወላጆቹን ካጣ በኋላ ሻሩክ ብዙ ኃላፊነት ወደቀበት። ታላቅ እህቱ ሻንዝላል አርኩ ከእናታቸው ሞት በኋላ ድባቴና ጭንቀት ውስጥ ገባች። ከፈጣሪ ቀጥሎ የእህቱንና የራሱን ህይወት የማስተካከል ኃላፊነትም የሻሩክ ካን ሆነ። ሻሩክ ካን ከህይወት ጋር ግብግብ ገጠመ። በልጅነቱ ከነበረው የወታደርነት ምኞት ይልቅ ወደ ኪነ ጥበቡ ዓለም ሙሉ ለሙሉ ለመግባት ጥረት እያደረገ የነበረው ሻሩክ በቴሌቪዥን ተከታታይ ድራማዎች ላይ መታየት ጀመረ። በወቅቱ ሻሩክ የተጫወተው የአንድ ወታደር ገጸ ባህሪን ተላብሶ ነበር። በዚህ ፋውጂ በተባለው የቴሌቪዥን ተከታታይ ሲሪስ ላይ የማይታመን ብቃትን ያሳየው ሻሩክ ከዛ በመቀጠል ሰርከስን ጨምሮ በሌሎች ስራዎች ላይም መሳተፉን ቀጠለ። ህይወት ካሰበው በተቃራኒ ሌላ አቅጣጫ ውስጥ የከተተችው ሻሩክ ለዚህ አዲስ ህይወት ዝግጁ ነበር። ነገር ግን የቴሌቪዥን ድራማዎችን መስራት ለሻሩክ ትንሽ ሆነበት። ራሱን የበለጠ የሚያሳይበትና ጎልቶ የሚወጣበትን መድረክ መፈለግ ጀመረ። እናም ህልሙን እውን ለማድረግና የፊልሙን ዓለም ለመቀላቀል ሻንጣውን ሸክፎ ወደ ሙምባይ ከተማ ተጓዘ። ከጥቂት ጊዜያት በኋላ በሄማ ማሊኒ ዳይሬክት የተደረገው
ዲላሻኒ ሃይ በተሰኘው የፍቅር ፊልም ላይ እንዲሰራ ጥያቄ ቀረበለት። ሻሩክም የቀረበለትን እድል በአግባቡ ተጠቀመ። እዛ ፊልም ላይ በአስደናቂ የትወና ብቃት የተሰጠውን ገጸ ባህሪ በሚገባ ተጫወተ። ይህ ፊልም ለሻሩክ ካህን የመጀመሪያ ፊልሙ ነበር። በእርግጥ ፊልሙ ለእይታ የበቃው ዘግይቶ ስለነበር ሻሩክ ለመጀመሪያ ጊዜ የታየበት ፊልም ዲዋና የተሰኘ የፍቅር ፊልም ነበር። ይህ ዲዋና የተሰኘው የቦሊውድ ፊልም የፊልሙን ኢንዱስትሪ አነቃነቀው። ፊልሙ የሻሩክን የኪነ ጥበብ ሕይወት ለአንዴና ለመጨረሻ ጊዜ ቀየረው። ከዛ ቀጥሎም በተለያዩ ጊዜያት ባዚጋርና ዳር በተሰኙ ፊልሞች ላይ የእኩይ ገጸ ባህሪያትን ተላብሶ ተጫወተ። ብዙ የፊልም ተመልካቾች በአድናቆት ይህ ወጣት ማን ነው ሲሉ በአግራሞት ጠየቁ። የእኩይ ገጸ ባህሪያትንም ተላብሶ ሲጫወት እንዴት በተመልካቹ የሚጠሉ ገጸ ባህሪያትን ጀማሪ ሆኖ ሊጫወት መረጠ ሲሉ ብዙዎች ጥያቄዎቻቸውን አነሱ። ሻሩክ ግን ላመነበት ነገር ወደ ኋላ ማይል ቆራጥ ነውና እንቅፋት የሚሆኑበትን ነገሮች ሁሉ ከመስማት ተቆጠበ። ከዚህ በኋላ ደግሞ ከ1995 ጀምሮ በሌሎች አስገራሚ ፍቅር ፊልሞች ላይ ሻሩክ መሳተፉን ቀጠለ። እዚህ ጋር ነው እንግዲህ ህንዳዊ የፊልም ንጉስ ደግሞም የፍቅር ፊልሞችን አሳምሮ የሚሰራው አዲሱ ኮከብ የተፈጠረው። ዲልዋሌ ዱልሃንያ ሌ ጃየንግ የተሰኘው ፊልሙ በብዙዎች ዘንድ ተወደደለት። ይህ ፊልም ሻሩክ ለመጀመሪያ ጊዜ በዳይሬክቲንጉም ላይ የተሳተፈበትና ብዙ ሽልማቶችንም ጠራርጎ የወሰደ ለረጅም ጊዜያትም ከነሙሉ ክብሩ ከሲኒማ ሳይወርድ የቆየ ፊልም ነበር። ይህ ፊልም በህንድ ከምንጊዜውም የምርጥ 10 የቦሊውድ ፊልሞች ተርታ የተሰለፈ ሲሆን ከ8 በላይ ሽልማቶችንም ጠራርጎ የወሰደ ምርጥ ፊልም ነበር። ከዛ ቀጥሎ በ1996 የተለቀቁት ሻሩክ የተሳተፈባቸው 4 ፊልሞች በእይታም በሽያጭም ደረጃ በተወሰነ መልኩ የተቀዛቀዙ ነበሩ። ነገር ግን ሻሩክ ይህንን ዝቅት አልፎ ከእንደገና ወደ ስኬቱ ጫፍ ተንደረደረ። ከ1999 ጀምሮ ከትወናውም ባለፈ በፕሮዲሰርነት ብቅ ያለው ሻሩክ የተለያዩ ፊልሞችም ላይ ተሳትፏል። ፊልቢል ዲርሃይ ሂንዱስታኒ፣ ካባሽኪ ኪሽ ካቢ ጋሃምና ዴቪዳስ ፊልሞችን ጨምሮ በሌሎች በርካታ ፊልሞች ላይ ብቃቱን ያሳየው ሻሩክ ከነዚህም አስቀድሞ ግን አንድ ፊልም በእጅጉ ተወዶለት ነበር። ኩች ኩች ሆታዬ የተሰኘው ፊልም በሻሩክ የፊልም ዓመታት ውስጥ እጅግ በጣም ወርቃማ ከሚባሉ ፊልሞች መካከል አንዱ ነበር። ይህን ፊልም አይቶ ልቡ ያልፈሰሰ ፊልሙን ተመልክቶ ሲጨርስ ፍዝዝ ብሎ ፍቅር ያልያዘው ማን አለ? በእኛ ሀገርማ ፊልሙ ከነ ሙዚቃው በጣም የተወደደና በብዙ ተመልካቾች ዘንድ በቃል የተሸመደደ ሁሉ ነበር። ይህ ፊልም የተለያዩ 8 ሽልማቶችን አሸነፈ። ሻሩክ ምርጥ የተወና ብቃቱን የሚያሳየበት ሌላኛው ፊልም ሆነ። ሻሩክ የሚሰራባቸው ፊልሞች የብዙዎችን ቀልብ የሳቡና በርካቶችንም ያስለቀሱ ነበሩ። እርሱ አንድ መደበኛ የፊልም ተዋናይ አይደለም። ጥልቅ ስሜትንም ለተመልካቹ ማጋራት የቻለ የኪነ ጥበቡ ዓለም ሰው ነው። ለበርካታ ዓመታት በፊልሙ ዓለም የቆየው ሻሩክ የቦሊውዱ ንጉስ፣ የፊልሙ ዓለም ፈርጥ ሆኖም ለዓመታት ቆይቷል። አሁንም ድረስ በፊልሙ ዓለም ላይ እየሰራ የሚገኘው ሻሩክ ከሴት ልጁም ጋር ሳይቀር በመስራት በዛው የቀድሞ ተወዳጅነቱ እየቀጠለ የሚገኝ የፊልም ተዋናይ ነው። ሻሩክ ካህን ከምርጥ ተዋናይነቱ ባሻገር ልባም የፍቅር ሰው እንደሆነም ይነገርለታል። በምርጥ የፍቅር ፊልሞቹ ብዙዎቹን ያስገረመው ሻሩክ ከካሜራ በስተጀርባም ምርጥ አፍቃሪ ወንድና ታማኝ ባልም ጭምር ነው። ዝናና ገንዘብ ሳይመጣ ይህ ሁሉ አጀብና ስኬትም ሳይከተለው በፊት ጋውሪ የተባለች እንስት የሻሩክ ካህን የልቡ ንግስት ነበረች። ሻሩክ ይህችን ሴት ለማግኘት ብዙ ለፍቷል። ከተለያየ ሁኔታና ከተለያየ ማንነት የተገኙት ሁለቱ የሚፋቀሩ ጥንዶች በፈረንጆቹ አቆጣጠር 1991 ትዳር ሊመሰርቱን በቅተዋል። የእነርሱ ፍቅር የልብ መዋደድና መተሳሰብ የሞላበትም እንደሆነ በቅርብ የሚያውቋቸው ሰዎች ይናገራሉ። ሻሩክ ካህን በመላው ዓለም የሚወደድ ተዋናይ ነው። በአፍሪካ፣ በአውሮፓ እንደዚሁም ደግሞ በሩቅ ምስራቅ ሻሩክን የማይወድ የፊልም ተመልካች በባትሪ እንኳን ቢፈለግ አይገኝም። በትወናው ውጤታማ በመሆን ብቻም ሳይሆን ይህንንም ተጠቅሞ የሀብት ማማ ላይ ወጥቷል። በ2025 የወጣ አንድ መረጃ እንደሚያሳየው ሻሩክ ዓመታዊ ገቢው 1.4 ቢሊዮን የአሜሪካን ዶላር ደርሷል። ከዜሮ የጀመረው ይህ ሰው አሁን በህይወቱ የምርጥ ስኬቶችን ባለቤት ነው። እንደኔ ላለ ተራ ሰው እንዲህ ያሉ ትላልቅ ነገሮች ተሳክተዋል። ይህን ሁሉ ነገር ለማድረግ ምንም እድል ያልነበረኝ ተራ ሰው ነኝ፣ ነገር ግን አድርጌዋለሁ። አንተ ጀግና የምትለው ሰው ከሌለህ አንተ ራስህ ጀግና መሆን ይጠበቅብሃል ሲል ነበር በአንድ ወቅት ሻሩክ ስለ ስኬቶቹ የተናገረው።
በሆኑ ወቅቶች ላይ ወላጆቹን በማጣት ልቡ የተሰበረና ምንም ያልነበረው የያኔው ትንሹ ልጅ አሁን ግን ማንም ሊደርስበት የሚመኘው ስኬት ላይ ደርሷል። ይህ ሁሉ የሆነው በእድል አይደለም፣ ጠንክሮ በመስራትና በታታሪነት ነው እንጂ። ይህ ህመምን ወደ ድልና ወደ ስኬት የመቀየር ድምፅን አጥፍቶ ስራን የመስራትና ውጤታማ የመሆን ታሪክ ነው። ይህ የቦሊውዱ ንጉሥ የተወዳጁ የፊልም ተዋናይ ሻሩክ ካን የህይወት ታሪክ ነው። እርሱ ከሰራቸው ፊልሞች በጣም የወደዳችሁት የትኛውን ፊልም ነው? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ብታደርጉ በቀጣይ መሰልና አስገራሚ ያልተሰሙ ታሪኮች ወደ እናንተ ይደርሳሉ። በቀጣይ በሌላ አስገራሚ ቪዲዮ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩን።